በየዕለት ድርጊታችን የምናሳያቸው ጸባዮች የእኛን የወደፊት ባለጸጋነት ከወዲሁ ሊገምቱ ይችላሉ። በዛሬው ፕሮግራማችን እነዚህን ባለጸጋ ወይም ሀብታም የምንሆንባቸውን 10 ድርጊቶች እያነሳን ራሳችንን እንመለከታለን። ላይክ በማድረግ እንድትጀምሩ እጋብዛለሁኝ። ወደ ፕሮግራሙ። የመጀመሪያው ግልጽ ዓላማ ወይም ጎል ማስቀመጥ ነው። የሚለካ ግልጽ ዓላማ ካላችሁ በየዕለት እንቅስቃሴያችሁ ላይ ሀብት የማካበት እድላችሁ ከፍተኛ ነው። በዶሚኒካ ዩኒቨርሲቲ በሳይኮሎጂ ፕሮፌሰር የሆኑት ዶክተር ጌል በጥናታቸው ባገኙት ውጤት 42% ጎል ያላቸው ሰዎች ወይም ጎላቸውን የሚያሰፍሩ የሚጽፉ ሰዎች የጻፉትን ነገር የማሳካት እድላቸው ከፍተኛ ነው ይላሉ። ጎል ማስቀመጥ ለምንድን ነው የሚጠቅመው? ጎል ማስቀመጥ ወይም መጻፍ የአእምሯችን ሲኢኦ ተብሎ የሚጠራውን ፕሪፍሮንታል ኮርቴክስ ኢንጌጅ እንዲያደርግ ያደርገዋል። እስኪ ይህንን ትንሽ እናብራራው። ፕሪፍሮንታል ኮርቴክስ ሀሳቦቻችንን፣ ድርጊታችንን ከዓላማችን ጋር የሚያገናኝ ነው። ያው ይሄ የአእምሮ ክፍል በሀያዎቹ አጋማሽ ላይ እድገቱን የሚቀጥል አይነት የአእምሮ ክፍል ነው። ለዛ ነው በቲኔጀሮች አካባቢ ከስሜት መቆጣጠር ጋር ትንሽ ችግር ውስጥ የሚገቡት ማለት ነው። ስለዚህ ይህ የአእምሮ ክፍል ወደ ጎል እንድንደርስ ስትራቴጂ በመንደፍ ዲስትራክት የሚያደርጉትን ነገር በመቀነስ ጎላችንን ስቴፕ ባይ ስቴፕ፣ ለምሳሌ አንድ ትልቅ ጎል እናስቀምጣለን። እሱ ብሬክ ዳውን አድርጎ ወደዛ ነገር የማድረስ ኃይሉ ከፍተኛ ነው ማለት ነው። ስለዚህ የመጀመሪያው ግልጽ ዓላማ ወይም ጎል ካስቀመጥን የመጀመሪያው ወደ ስኬት ወይም ወደ ባለጸጋነት የምንሄድበትን ጸባይ ይዘናል ማለት ነው። ሁለተኛው የተጠና ሪስክ መውሰድ ነው ወይም ካልኩሌትድ ሪስክ የሚሉት ማለት ነው። ሀብታም የሚሆኑ ሰዎች ስማርት የሚባሉ ሪስኮችን ማለትም ሴፍ ከሚባለው ይልቅ የተመቻቸ ነው ይሄ ምንም ሪስክ የለውም ሪስክ ነፃ ከሚባለው መንገድ ይልቅ ካልኩሌትድ የሆነ ሪስክን በመውሰድ ይታወቃሉ። በቢሄቪየራል ዲሲዥን ጥናት መሰረት ሪስክ ቶሌራንስ ለኢንተርፕሪኒያል ሰክሰስ አመላካች ነው ማለት ነው። ቲንኪንግ ፋስት ኤንድ ስሎ በኖቤል ሎሬት ዳንኤል የተጻፈው መጽሐፍ ላይ ሪስክ መውሰድ አቬሬጅ ኢንካም የማግኘትን ነገር ለመስበር ከፍተኛ አስተዋጽኦ አለው ይላሉ። ስለዚህ ሪስክ መውሰድ ትንሽ ደፈር ማለት አንደኛው ጸባይ ልናሳየው የምንችለው ነው ማለት ነው፣ የወደፊት ፊውቸር ባለጸጋ መሆናችንን ለማረጋገጥ። ሶስተኛው ቫልዩ መፍጠር ነው። ናቹራሊ እንዴት ሀብታም ሆናለሁ ከሚል ሰው ይልቅ እንዴት ልርዳ የሚል ሰው ሞር አትራክት ያደርጋል። እውቁ ሳይንቲስት አልበርት አንስታይን በጣም ታዋቂ በሆነው ጥቅሱ try not to become a man of success but rather try to become a man of value በማለት ቫልዩ መፍጠር የሰክሰስ ሰው ብለን አላረለም ውጥኝ ብለን የገንዘብ መስራት ላይ ምናምን ነገር ሳይሆን ቫልዩ መፍጠር ላይ ተጽዕኖ መፍጠር ላይ ስንሰራ ያው ገንዘብ የሚመጣ ነገር ነውና እሱን ለማሳየት ይሄንን ብሏል ማለት ነው ታዋቂው ሳይንቲስት አልበርት አንስታይን። ሶስተኛው ጉዳይ ቫልዩ መፍጠር በጣም ባህሪያችን ሆኖ ማደግ ያለበት ነገር ነው ማለት ነው ፊውቸራችንን ጋራንቲ ለመሆን። አራተኛ ተማሪ መሆን ነው። ኮንቲኒየስ ለርኒንግ ለመማር እና ያለን ጉጉት ለመማር እና ሰልፍ ኤዱኬሽን ሀብታም በሚሆኑ ሰዎች ዘንድ የተለመደ ነገር ነው። እንደ ስታንፎርድ ያሉ ሳይንቲፊክ ሪሰርቾች ግሮዝ ማይንድ ሴት ከስኬት ጋር በቀጥታ እንደሚገናኙ ያስረዱናል። ፎርማል ኤዱኬሽን የተረጋጋ ገቢ የምታገኝበት ህይወት ሲሰጥህ፣ ሰልፍ ኤዱኬሽን ግን ሀብትን ይሰጠናል ይላል ጂም ሮን ታዋቂ ኢንተርፕረነር እና ሞቲቬሽናል ስፒከር ነው በአሜሪካ። በዚህ ጉዳይ ላይ ቢል ጌትስን ኤሎን ማስክን ማንሳት እንችላለን። በዚህ ጉዳይ ምንም እንኳን ቢል ጌት ድሮፕ አውት ቢሆንም ከኮሌጅ ግን በጣም ሰልፍ ኤዱኬትድ ሰዎች ናቸው። ይሄ ተማሪ መሆን ቀጣይነት ያለው ትምህርት ማግኘት የሚጠቀስ ነገር ነው ማለት ነው። አምስተኛ የምናነሳው ሀሳብ ቆጣቢ መሆን ነው። ቁጠባ ያው ካፒታልን ለማሳደግና ዲሲፕሊን እንድንሆን የሚያደርገን አንደኛው ነገር ነው። ይህንንም ካረግን አንደኛው ምልክታችን ነው የሚሉት ዘ ሚሊዮነር ኔክስት ዶር በሚለው መጽሐፉ የሚታወቀው ቶማስ ስታንሊ እንዲሁም አጋዥ ጸሐፊው ዊሊያም ዳንኮ አሜሪካ ውስጥ ያሉ ሚሊዮነሮችን በአንድ ወቅት ጥናት አደረጉና የሚያስገርም ክስተት አግኝተዋል። ይህም ሁሉም ሚሊዮነሮች ሚሊዮነር አይመስሉም። አብዛኞቹ የሚነዱት ዩዝድ የሆኑ መኪናዎችን፣ የሚለብሱት አለባበስ በጣም ኖርማል የተለመደ ካዥዋል የሚባለውን አይነት ነው።
እንዲሁም ሌሎች በራሳቸው ላይ ከሚያጠፉት ነገር ይልቅ ኢንቨስት የሚያደርጉት ይበልጣል ማለት ነው ለቀጣይ ለተሻለ ገቢ። ሶ ምንድነው ካፒታላችንን ያዝ አድርገን ለኔክስት ሞር ፕሮፊታብል ወደምንሄድበት ነገር ላይ ኢንቨስት ማድረግ በጣም የተሻለ ነው ማለት ነው። በዚህ ላይ ዋሬን ቡፌት እንደዚህ ይለናል፣ ማትፈልገውን ነገር ከገዛህ በቀጣይ የምትፈልገውን ነገር መሸጥ ይኖርብሃል። ሶ ይሄንን የቁጠባ ባህል ማሳደግም አንደኛው ምልክታችን ሊሆን ይችላል ማለት ነው። ስድስተኛ የምናነሳው የገቢ ምንጭ ማስፋት ነው። ብዙ አይነት የገቢ ምንጭ ፈላጊ ከሆነን የተለያዩ ገቢ ማግኛ መንገዶችን መፈለግ ግድ ይሆናል። ይህም እጦትን በመቀነስ ሀብታችንን ቡስት የሚያደርግልን ነገር ነው ማለት ነው። በአይአርኤስ በተደረገ ጥናት ብዙ ሀብታሞች አትሊስት 3 የገቢ ምንጮች አሏቸው። የመጀመሪያው መደበኛ ስራቸው ነው፣ ሁለተኛ ኢንቨስትመንት ነው፣ ሶስተኛ ቢዝነስ ላይ ይሰራሉ ማለት ነው። በድጋሚ የዋረን ቡፌት የተናገረውን እናንሳ። በነገራችን ላይ ዋረን ቡፌት በጣም ስኬታማ ኢንቨስተር እና የበርክሻየር ሃዝዌይ ሲኢኦ ነው። ካምፓኒው በተለያዩ ትልልቅ ካምፓኒዎች ላይ ድርሻ በመግዛት እንዲሁም ባለቤት በመሆን ይታወቃል። የመኪና ኢንሹራንስ፣ ፋስት ፉዶች ላይ፣ የባቡር መንገዶች ላይ የሚሰራ ኦን የሚያደርገው ካምፓኒዎች አሉት። እንዲሁም በአፕል፣ በኮካኮላ፣ በአሜሪካን ኤክስፕረስ ደግሞ ትልልቅ ሼር በመግዛት ይታወቃል ማለት ነው ካምፓኒው። ሰው እንደዚህ ይላል እሱ የገቢ ምንጭ ማስፋት ላይ ያለውን ነገር ስናይ በነጠላ ገቢ አትመካ፣ ሁለተኛ እንዲኖር ኢንቨስት ማድረግ ይኖርብሃል ነው። ያው ከሱም ህይወት እንደምንረዳው ብዙ ካምፓኒዎች ላይ ኢንቨስት አድርጓል እና ስኬት የሚያደርገውን ነገር የሚናገረው ብዙ ዌዎችን በመፈለግ ነው ማለት ነው ኢንቨስትመንት ላይ። ሰባተኛ ከገንዘብ ለጊዜ ዋጋ ስጥ ነው። ወይም የምትሰጥ ከሆነ እንደዛ ሰክሰስፉል ትሆናለህ ነው። አብዛኛውን ሰክሰስፉል ፒፕል ጊዜን ከገንዘባቸው በላይ ቫልዩ ይሰጡታል። በሃርቫርድ ቢዝነስ ሪቪው ጥናት እንደሚያመለክተው ጊዜያቸውን የሚያስቀድሙ ሰዎች ጤንነታቸውን እንዲሁም በጊዜ ሂደት ጥሩ ገንዘብ ወይም ሀብት ሊያከብቱ እንደሚችሉ ነው። ሰው ታይምን ቫልዩ ማድረግ ወሳኝነት እንዳለው ይነግሩናል ማለት ነው። ስምንተኛ ለዘለቄታው ታስባለህ ወይ ነው። ሎንግ ተርም የምታየው ነገር አለ ወይ ነው። ሾርት ተርም የሚያስቡ ሰዎች ፋሽኖች ላይ ትኩረት ሲያደርጉ፣ በአንጻሩ ባለጸጋዎች የምንላቸው በ10 ዓመታት ውስጥ የሚያብብ ነገር ላይ ኢንቨስት ሊያደርጉ ይችላሉ። ዋረን ቡፌትን በዚህ ነገር ላይም እንዲህ ይለናል። አሁንም ደግሞ አሁን የተቀመጥክበት ጥላ ከረጅም ጊዜ በፊት የሆነ ሰው የተከለው ዛፍ ነው። በጣም ሞር ቫልዩ ያለው ነገር ነው አይደለ? አሁን በዚህ ምሳሌ ብናየው ጥላ የሆነው ከሆነ ጊዜ በፊት ሰምባዲ የተከለው ዛፍ ነው። ስለዚህ ሎንግ ራን ላይ የወደፊቱን ነገር ላይ ትኩረት ማድረግ፣ ለረጅም ጊዜ ለዘለቄታው ማሰብ ጥሩ ነው ማለት ነው። በዘጠነኛ የምናነሳው ከጥርጣሬ ጋር ምቹ ሁን ነው ማለት ቢንግ ኮምፈርታብል ዊዝ አንሰርቴኒቲ የሚሉት ማለት ነው። ናቫል ራቪካት የሚባል ኢንተርፕረነር እንዲሁም ኢንቨስተር እንደዚህ ይለናል፣ you need to learn how to be comfortable with being uncomfortable ይላል። በፐርሰናሊቲ እና ኢንዲቪዥዋል ዲፍረንስ ላይ የተደረጉ ጥናቶች እንደሚያሳዩት ይሄ ጥርጥር ላይ እርግጠኛ ያልሆነ ነገር ላይ ይሳካል ወይም ማሳካም ብለን አምቢጊቲ ውስጥ የምንገባባቸው ነገር ላይ ደፍረን መግባት ለክሬቲቪቲ የሚጨምር ነገር ነው ማለት ነው። ያው ቅድምም ካነሳ ነው ከሪስክ ቴከርም ጋር ይገናኛል። እነዚህ ነገሮች ላይ መሞከር መስራት ወደ ተሻለ መንገድ ያስኬደናል ማለት ነው። ኢቭን ኢፍ ዊ ፌል ብናደርግ ራሱ ከዛ አስተምረን ብዙ ነገሮችን መስራት እንደምንችል የሚያመለክት ነው። በአስረኛ የሚያስቀምጡት መጀመር ነው። ጀስት አክሽን መውሰድ፣ ቴክ ዘ ኢኒሺዬቲቭ። ምንድነው መስራት የሚባለው ነገር አድራጊዎችን ከአላሚዎች የሚለይ ነገር ነው። ስለዚህ ምንድነው ፒተር ዳርከር የሚባል አውስትራሊያን አሜሪካን ነው የማኔጅመንት ኮንሰልታንት እንደዚህ ይላል፣ the best way to predict your future is to create it። ጀስት በቃ ፊውቸርን ጀስት ኢማጂን ብቻ ማድረግ አይደለም። ኢማጂን ባረከው ልክ ደግሞ ስሞል ስቴፕ አክሽኖችን መውሰድ የተሻለ ቦታ ያደርሳል ይላል። እነዚህ 10 ባለጸጋ የመሆናችንን የወደፊት ፊውቸራችንን የሚያሳዩን ምልክቶች ናቸው ነው። ከ10 ምን ያህል አገኛችሁ? ኮሜንት ላይ ጻፉልኝ። ፕሮግራሙን ከወደዳችሁት ላይክ፣ ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ የተለያዩ አሪፍ ለእናንተ ጠቃሚ የሆኑ ፕሮግራሞችን በየሳምንቱ አቀርባለሁኝ። እስከ ሳምንት እስከምንገናኝ ቴዲ ነበርኩ። ቻው።